መረጥኳችሁ እንጂ እናንተ የመረጣችሁኝ አይደላችሁም እንዳለ ካህናትን መረጣቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ካህናትን የሾመልን ሲባል ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። የሚያድነን ሊቀ ካህናታችን ኢየሱስ ክርስቶስ ነው። ታዲያ ምንድነው ሲባል ካህናት ተልኮ ፈጻሚዎች ናቸው። በኋላ እናመጣዋለን። ተልኮ ፈጻሚዎች ናቸው። የክርስቶስ ምትኮች ግን አይደሉም። የክርስቶስ ምትክ አይደሉም። የክርስቶስ ምትኮች ሳይሆኑ የክርስቶስ ተግባር ፈጻሚዎች፣ ተላላኪዎች ናቸው። መልእክተኞች ናቸው። የክርስቶስ የድህነት ቃሉን ተሸክመው የሚያደርሱ የሰላም መልእክተኞች፣ ውሃ ቀጆች፣ እንጨት ሰባሪዎች፣ የድህነት ሰራተኞች ናቸው ካህናት ማለት። ይሄን ነው ያደረገው ክርስቶስ። ስለዚህ አንደኛው ካህናት ለምን አስፈልጉን? ክርስቶስ ሊቀ ካህናት ስለሆነ። ሁለተኛው ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነበረ። የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንዲህ የሚል ቃል ተናግሯል። ይሄንን ህብስት በምትቀበሉበት ጊዜ መታሰቢያዬን አድርጉት ብሏቸዋል። መታሰቢያዬን አድርጉት ወይም ስጋውን ሲሰጣቸው ህብስቱን አንስቶ ይህ ስጋዬ ነው፣ ወይኑን አንስቶ ይህ ደሜ ነው ብሎ ሲሰጣቸው መታሰቢያዬን አድርጉት ብሏል። ስለዚህ ስጋውን የሚሰጠን ደሙን የሚሰጡን የክህነት ተልኮ ፈጻሚዎች ካህናት ያስፈልጋሉ ማለት ነው። ያስፈልጋሉ። ካህን ያስፈልገው ክርስቶስ ሊቀ ካህናት ስለሆነ የሱን ተልኮ ለመፈጸምና ስጋው ደሙን ለማቀበል ነው። ስጋው ደሙን ለማቀበል እንደዚህ ያላቸው ደግሞ 12ቱን ነው፣ ሁሉ አይደሉም። እናንተ መታሰቢያዬን አድርጉት ስላላቸው ያ ማለት ስጋዬን ስትፈትቱ ደሜን ስታቀብሉ መከራዬን እያሰባችሁ አድርጉት ለማለት ነው። ታሰቢያ በቅዳሴ ጊዜ አንድ ካህን የሚያደርገው እነዚህን 4 ጉዳዮች ነው። የመጀመሪያው ኃጢአት ማስተስረይ ነው። ኃጢአት ማስተስረይ ወይም ኃጢአትን ይቅር ማለትና ማስባል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአቱን እናንተ ይቅር ያላችሁት ሰው ይቅር እለዋለሁ፣ እናንተ ይቅር ያላላችሁትን ሰው ይቅር አልለውም ብሎ እንደተናገረ የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ እየተፈታ ይሆናል ብሎ እንደነገረን ጌታ የማቴዎስ ወንጌል ምዕራፍ 18 ላይም እንዲሁ በምድር ያሰራችሁት በሰማይ ይታሰራል፣ በምድር የፈታችሁት ይፈታል ብሎ እንደነገረን የማስተስረይ ቅዳሴ ውስጥ ኃጢአትን ይቅር የማስባል ስራ ነው የሚሰራው። ስለዚህ አንድ ሰው ሊያስቀድስ ሲሄድ ምንድነው ህግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት። አሁን በጣም ብዙ ሚሊየን ብር ቢኖርባችሁ ወይም ቢሊየን ላርገው እና ያ ያበደራችሁ ሰው ከጧቱ 2 ሰዓት ቀደም ብለህ ቢሮናና ብሩ ልሰርዝልህ አስቤያለሁ ቢላችሁ ደስ እያላችሁ ነው እየከፋችሁ ነው የምትሄዱት? እንዴ ያ ሁሉ ብር ሊሰርዝ እኔ እናንተም ቢያደርገኝ የምሄደው ከሌሊቱ 8 ሰዓት ጀምሬ ነው። ነጋ እንደ እያልኩ ነው የምሄደው ማለት ነው። እንደሱ ነው። ስለዚህ ቤተክርስቲያን ካህኑ የኃጢአታችን ዕዳ የሚያሰርዝበት ጊዜ ነው። ለክርስቶስ ነግሮ ሰርዝላቸው፣ ተውላቸው፣ ይቅር በላቸው ብሎ የሚያሰርዝበት ሰዓት፣ ዕዳችን የሚደመሰስበት ሰዓት ነው። ካህኑ የሚያደርገው እሱ ነው። ካህናት የምንወዳቸው በእውነት በዚህ ምክንያት ነው። በእውነት አሁን ይሄን ሳስተምር እኔ ራሴን አስቤ አይደለም፣ እግዚአብሔር በሚያውቀው ማለት የቤተክርስቲያኑ ጉዳይ ነው እያስተማርኩ ያለሁት እና ለማስተስረይ ነው የምንሄደው። በጣም ኃጢአትን ምን ብሎ ነው የጠራው ክርስቶስ? ሸክም ነው ያለው። ሸክም የከበዳችሁ ወደ እኔ ነው። ኃጢአት ሸክም ነው እና ሸክማችን አውርደን ጥለን ልንመጣ የምንሄድበት ነው። ለዚያ ነው ቅዳሴ ሲጀምር ምንድነው ብሎ የሚጀምረው ካህኑ? መጀመሪያ ዲያቆኑ ወደ ቤተልሔም ሲሄድ ጸሎተ ንስሐ አንብቦ ነው አይደለም እንዴ? ጸሎተ ንስሐ ያነባል። በይቅርታ ነው የሚያስጀምረው። አቤቱ እግዚአብሔር ሁሉን የምትወድ እግዚአብሔር አምላካችሁ ነኝ፣ በማወቅ ወይም ባለማወቅ ብንበድል ተውልን፣ አስተስርልን፣ አቃልልን፣ ይቅርም በለን እያለ ይጸልይልናል። ከዛ ደግሞ ሲገባ ራሱ ኃጢአት ይቅርታ እየጠየቅን ነው የምንገባው። ይበል ፈላሲ ዘገባ በእግዚአብሔር ይፈልጠኒኑ እምሕዝቡ። የኃጢአት ስደተኛ ውሎ ወደዚህ ቤተክርስቲያን አሁን ወደዚህ ቅዳሴ የገባ ሰው ካለ እንዲያው እግዚአብሔር ከሚያስቀድሱት ሰዎች መሃል በኃጢአቴ ለይቶ ይጥለኝ ይሆን አይበል ተብሎ ነው አዋጅ ተነግሮ የሚገባ። በዚህማ ስንገባ ከቤተክርስቲያኑ በር ስንገባ ውስጥ ስንገባ መሶበ ወርቁ ተይዞ ሲገባ እንዲህ እያልን ነው የምንገባ። ቤተክርስቲያን የምህረት ቤት ናት። ምህረት የሌለው ሰው በቤተክርስቲያን ርስት የለው።
ምሕረት የሚያሰጥበት ሰዓት ነው። ስለዚህ ካህኑ ከዚያ በኋላ ቀጥሎ ፍታት ወልድ ይደገማል። አቤቱ በማወቅም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በምስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ይህ ሁሉ ይቅርታ። ከዚያ ደግሞ ዲያቆኑ ይቀበልና ደግሞ በእንተ ቅድሳት ሰላማዊትን አስተብቁ ከመ እግዚአብሔር ያስተሳልመን ብሎ ደግሞ ይጸልያል። እግዚአብሔር ዓለሙን ሁሉ ይቅር ዘንድ ስለ ዓለሙ ሁሉ እንማልዳለን። ስለ ወንዙ፣ ስለ ፈሳሹ፣ ስለ ታመሙ ሰዎች፣ ስለ ሰማዕታት፣ ስለ ደናግል፣ ስለ ታሰሩ ሰው፣ ስለ ጳጳሳት፣ ስለ ካህናት ይቅርታ ይለምናል። ያ ሁሉ ይቅርታ ደግሞ ተለምኖ ከዚያ በኋላ ደግሞ ቅዳሴው በሙሉ የይቅርታ ጸሎት ነው። ቀጥሎ ከዛ ስሉስ ቅዱስ ደግሞ ይነበባል። እዚያ ውስጥ ደግሞ አቤቱ ይቅር በላቸው ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ ይቅር በላቸው። ከላይ ሲመለስ ደግሞ ዲያቆኑ መሐሮሙ ጊዜው ተሳሎሙ ለሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ዲያቆናት ወኩሎሙ ሕዝበ ክርስቲያን ጳጳሳቱን ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን ሕዝበ ክርስቲያንን ሁሉ ማራቸው ይቅር በላቸው ብሎ ደግሞ ይጸልይልናል። ከዚያ በኋላ ደግሞ ምን እንላለን? ደግሞ ጸሎተ ንስሐ። ከዚያ በኋላ ያን ጸሎተ ንስሐ ደግሞ ምንድን አለ? እግዚኦ መሐረነ ክርስቶስ ይቅር በለን እባክህ ደግሞ እንላለን። ምን እንዳለን? ወንበረትከ አምላክነ ወኩ ከመ አብሰና ፈጣሪያችን እንደ ቸርነት እንጂ እንደ በደላችን አቤቱ በመንግስትህ አስበን እንላለን። የሁሉ በቃ ሙሉ ቅዳሴው የይቅርታ ጸሎት ነው። የይቅርታ ጸሎት ናት። ልናስቀድስ ስንሄድ ይቅር ብለን እንግባ የሚባለው ለዚህ ነው። የይቅርታ ጸሎት ነው እና ካህኑ በቤተ ክርስቲያን ውስጥ በቅዳሴ ጊዜ ምንድን ነው የሚያሰጠን ሲባል ይቅርታን ያሰጠናል። መድኃኔዓለም በአባቶቻችን ጸሎት ይቅር ይበለን፣ ይቅር ይበለን፣ ይታረቀን። በዚህ ጾም ራሱ መድኃኔዓለም ይታረቀን። ስለዚህ ያን ያስታርቀናል። ራሱም ደግሞ ከእግዚአብሔር ስርየትን ያገኛል። ዋዲ ለትሕትና ዚአየኒ ፍትሐኒ፣ እኔንም ወራዳነቴን አይተህ ምን በለኝ ይላል፣ ፍትሐኝ ይቅር በለኝ ይላል። ራሱም ይቅር ይባላል። እዚያው ውስጥ ይቅርታን ያገኛል። ይቅርታን የሚያሰጥበት ሰዓት ነው ቅዳሴ። ሁለተኛው ካህኑ በቅዳሴ ያስተምረናል። የትምህርት ጊዜ ነው ቅዳሴው፣ የትምህርት ጊዜ ያለው። ሶስተኛው ካህን ምንድን ነው እዚያ የሚያደርገው ማለት ሊያማልደን ነው። እዚያ የቆመው ሊያማልደን ወይም ወደ ክርስቶስ እርቅ ሊያስገባን ማለት ነው። ንጹሕ ዕጣን ተቀበል ለስርየተ ኃጢአቴ ወጌጋዬ ወአበሳሆሙ ለኩሎሙ ሕዝብከ። ይሄንን ንጹሕ ዕጣን ይላል። ዕጣኑን እየጨመረ ገና ሊያጥን ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ከመውጣቱ በፊት መጀመሪያ ዕጣኑን በማይጠንቱ ውስጥ ሲጨምር ምን እያለ ነው? ይሄንን ዕጣን ለስርየተ ኃጢአቴ ወኃጢአቶሙ ለሕዝብከ፣ ለሕዝብህም ለእኔም የኃጢአት ይቅርታ አድርግልኝ። ከዛ በኋላ መጀመሪያ ደግሞ ወደ ቅዳሴ ሲገባ መጀመሪያ ሲገባ በሩን ከፍቶ እንደገባ ምነበ እየተባለ እንደገባ የሚቀድሰው ካህን ምንድን ነው? ተወከፍ መባኦሙ ለአግብርቲኮ ላዕማቲከ ዘብዙ ወዘውሁድ ዘህቡ ወዘጋሃድ፣ ተሰውረው የሰጡትንም ተገልጸው የሰጡትንም ጥቂት የሰጡትንም ብዙ የሰጡትንም የባሪያዎችህን መባቸውን ተቀበልላቸው። ወከመ ተዘከሩ ስመከ ቅዱሰ በዲበ ምድር ከማሁ ተዘከሮሙ በመንግሥትከ ሰማያዊት። እነሱ ያንተን ስም በምድር ላይ አክብረው አስበው ይሄን መባ እንደሰጡ አንተም በሰማያዊ መንግሥትህ አሰባቸው። ወምላ አብያቲሆሙ ኩሉ ሰናያቲከ፣ ቤታቸውን ሁሉ በበጎ ነገር ሙላላቸው ብሎ ይጸልያል። ስለዚህ አማሃችንን ጸሎት ምን ያደርጋል ማለት ነው? ካህኑ እዚህ ውስጥ የሚያደርገው ሊያማልደን ነው። እግዚአብሔርን ይቅር በላቸው። ይሄ ሁለተኛው ጉዳይ የነበረ አሁን አነሳሁት። አንደኛው ሊያማልደን ነው እግዚአብሔር። ይሄ ጸሎተ ንስሐ ፍትሐት ዘወልድ ቅድም ያልነው በሙሉ የይቅርታ ነው። ይፍታ ይድግ ያንጽሕ ይቀድስ ወይ ቀድስ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ይቅር ይበላችሁ፣ ላለፈው ይቅር ይበላችሁ፣ ለሚመጣው ይቀበላችሁ። ስጋ መለኮት ስለሚሆን ስጋው፣ የሕግና የሥርዓት ደም ስለሚሆን ደሙ። ጌታ መጨረሻ ላይ ራሱ ቅዳሴው ሲያልቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ስልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ አይደል የሚለው ያስታርቀናል ከእግዚአብሔር ጋር። ይቅር በል መሐር ወኢትስኪ፣ ይሄንን ስጋና ደም የተቀበለውን ሁሉ ይቅር በል እንጂ አትፍረድበት ብሎ ይጸልይልን ያስታርቅልናል።